ለብዙ ሰዎች የሚጠቅም እድል እኮ ነው ያገኘሁት። አሁንስ በጣም እያጓጓኝ ነው። ያገኘሁትን እድል ብትሰሚ እኮ በጣም ትገረሚያለሽ። ነገር ግን ደግሞ ህጋዊነቱን ማረጋገጥ አለብን። ሄሎ ማርትዬ፣ እንዴት ነሽ? ደህና ነኝ ኤርሚ፣ አንተስ? እኔ በጣም ደህና ነኝ ማርትዬ። ዛሬ ምሳ በእኔ ወጪ ነው። እሺ፣ የት ነሽ? ነው እቁብ ደረሰ እንዴ? አረ ማርትዬ፣ ከቁብ በላይ በዩ። አሁንስ በጣም እያጓጓኝ ነው። ምንድነው? ማርትዬ፣ አሁን እሱን ተይውና የት እንገናኝ? እኔ የተለመደው ቦታ ነኝ። በጣም አሪፍ ማርትዬ፣ በቃ መጣ። 5 ደቂቃ ብቻ ስጪ። እሺ ኤርሚ፣ እሺ። ዛሬ ምንድነው እንደዚህ ደስተኛ ያደረገ ነገር? ማርትዬ፣ ያገኘሁትን እድል ብትሰሚ እኮ በጣም ትገረሚያለሽ። እድል ደግሞ ከኔም አልፎ ለብዙ ሰዎች የሚጠቅም እድል እኮ ነው ያገኘሁት። ዲቪ ደረሰ እንዴ? ያው ዲቪ በይው ማርትዬ፣ ህጋዊ መንገድን ተከትሎ በህጋዊ መንገድ ወደ ውጭ ሀገር ሄዶ የመስራትን እድል አግኝቼ እኮ ነው የመጣው። እውነትን ነው? ቆይ እንዴት? ማርትዬ፣ ትክክለኛ መረጃውን በማግኘት እንዲሁም ብሎ ደግሞ ትክክለኛውን መረጃን በመከተል አሁኑን እኮ መዝገቤን ጨርሼ ነው የመጣሁት። ማርትዬ፣ አንቺም ሄደሽ መስራት የምትፈልጊ ከሆነ ትክክለኛው መንገድ መከተል ብቻ ነው ካንቺ የሚጠበቀው። ኤርሚ፣ እውነት ላንተ እኔ በጣም ደስ ብሎኛል። ነገር ግን ደግሞ ህጋዊነቱን ማረጋገጥ አለብን። እንደዚህ አይነት እድሎችን እኔ እዚህ ሀገር ውስጥ ፈጥሬ መስራት ነው የምፈልገው። ደግሞ የጀመርኩት ቢዝነስ እንዳለ ታውቃለህ። እሱን ማስፋፋትና እዚሁ መቀጠል ነው የምፈልገው። ግን የምር ኤርሚዬ በጣም ነው ደስ ያለኝ ላንተ። የፓስፖርት አወጣጥ እንዴት ነው? የፓስፖርት አወጣጥ ሂደቱ በዲጂታል የስራ ገበያ መረጃ ስርዓት ወይም ሌበር ማርኬት ኢንፎርሜሽን ሲስተም (ALMIS) መድረክ በኩል ይከናወናል። የወጪ ሁኔታስ ምን ያህል ነው? የጉዞ ወጪዎች ክፍፍል በአሰሪው የሚሸፈን ወይም ነፃ፣ የቪዛ ክፍያ፣ የደርሶ መልስ ትኬት፣ የህክምና ምርመራና ክትባት፣ የስራና መኖሪያ ፈቃድ፣ የኢንሹራንስ ዋስትናና የሰነድ ማረጋገጫ ወጪዎች ናቸው። በሰራተኛው የሚሸፈኑ የፓስፖርት ማውጫ፣ ከወንጀል ነፃ መሆኑን የሚያሳይ የፖሊስ ሪፖርት፣ የልደት ሰርቲፊኬት እና የስልጠና ወይም የሲኦሲ ምዘና ክፍያዎች ናቸው። ፕሮሰስ የሚያልቀው በምን ያህል ጊዜ ውስጥ ነው? ጠቅላላ ፕሮሰስ የሚወስደው 31 ቀን ነው። ሆኖም የኤጀንሲ ፈቃድ ወይም ጥያቄ ውድቅ ከተደረገ ሚኒስቴሩ በ7 የስራ ቀናት ውስጥ ለባለ ጉዳዩ በጽሁፍ ማሳወቅ አለበት። ከሚጓዙ ሰዎች የሚጠበቁ ነገሮች ምንድን ናቸው? ከሰራተኛው የሚጠበቁ ነገሮች የቋንቋ ብቃት፣ የሚፈራረመውን የስራ ውል ሰነድ በሚገባ ማንበብና መረዳት መቻል፣ ጤና፣ በጋራ በተመረጡ የጤና ተቋማት ምርመራ አድርጎ አሰሪውን መስፈርት ማሟላት፣ ታማኝነት፣ ሁሉም ፕሮሰስ ካለቀ በኋላ ያለ በቂ ምክንያት ጉዞን አለመሰረዝ፣ ካልሆነ ወጪ መተካት ግዴታ ሊመጣ ይችላል። ተጓዦች ሊወስዷቸው የሚገቡ ስልጠናዎች አሉ? ካሉስ ምንድን ናቸው? መወሰድ ያለባቸው ስልጠናዎች የክህሎት ስልጠና ወይም ስኪል ትሬኒንግስ፣ በቲቪቲ ወይም በግል ተቋማት የሚሰጥ አዲስ የሙያ ስልጠና። ህጋዊ የሆኑ መረጃዎችን የሚያገኙበት መንገዶች አሉ? የአንድ ማዕከል አገልግሎት ወይም ዋን ስቶፕ ሴንተር በአካል ቀርቦ ለመመዝገብና መረጃ ለመጠየቅ ተዘጋጅቷል። የስራ ገበያ መረጃ ስርዓት ወይም ALMIS ኤጀንሲዎችን ዝርዝርና የስራ ውሎችን በዌብሳይት ለማየት ያስችላል። የስራና ክህሎት ሚኒስቴር ዋናውን መመሪያና ይፋዊ መረጃዎችን በቀጥታ ለማግኘት ለመንገድ መተግበሪያ አለ። ቴሌብር ላይ ያገኙታል። እርሶም የሀገር ውስጥ አማራጭን በመጠቀም ራስዎን መለወጥ ይችላሉ። ካልሆነ ደግሞ ደህንነቱ የተጠበቀና ህጋዊ መንገድን ተከትለው ወደ ውጭ ሀገር ሄደው ለመስራት ከፈለጉ ትክክለኛ መረጃን ይጠቀሙ፣ ህጋዊ ሂደቶችን ይከተሉ፣ ደህንነትዎን ይጠብቁ። በጣም አመሰግናለሁ ማርትዬ። እንደውም ዛሬ ምሳ ጋብዝሻለሁ ብዬ አይደል የተገናኘን? እንደውም ዛሬ እዚህ ካፌ አይደለም አሪፍ ቦታ ነው እንበለው። ተነሽ። እሱማ ግድ ነው። እሺ ተነሽ።